አንድ ዲያቆን ነበረ እና ክህነቱን ከአንዲት ሴት ጋር ተኝቶ አፈረሰ እና በጣም ብዙ ሰው ያጠፋውን ጥፋት ተመልክተው እጅግ በጣም አጸያፊ የሆኑ ነገሮች በሙሉ አረጉበት። ከቤተ መቅደሱ እንዲወጣ አባረሩት እና ያ ሰው የገፉትን ሰዎች እያስታወሰ ከመናገር ይልቅ እግዚአብሔርን ማረኝ ይል ነበር እና አምላካችን መድኃኒታችን ኢየሱስ ክርስቶስ የዛን ሰው ያቀረበውን ተማጽኖ እንደተቀበለ ያሳየው በምን መሰላችሁ? አገሪቷ ላይ በሙሉ ዝናብ እንዲጠፋ አረገ እና ህዝቡ በሙሉ ተሰብስቦ ጸሎት በሚያደርግበት ዝናብ ይወረድልን ብሎ በሚጠይቅበት ጊዜ ላይ ጌታችን አምላካችን ልዑል እግዚአብሔር ለሊቀ ጳጳሱ ያ እዛ ያኔ ያባረራችሁት ዲያቆን ካልጸለየላችሁ በፍጹም ዝናቡን አላዘንበውም አላቸው። በስንት መከራ ተፈልጎ ተገኘ ጉድጓድ ውስጥ እየጸለየ እና ሊቀ ጳጳሱ በቃ እንደምንም ብለው ረባከ እንደው ጸልይልን ሲባል ያ ዲያቆን ምን አለ? እኔ የሰማይን እንኳን ርዝመቱን ከፍ ብዬ ላይ የማይገባኝ ኃጢአተኛ ነኝ ብሎ ሰማዩን ቀና ብሎ ገና እንዳየው ሳይጸልይ ዝናቡን ዘረገፈላቸው እግዚአብሔር።